በሙሽርነት ጊዜ በጣም የከበዳችሁ ነገር ምንድነው? መርሐባ ውዶቼ ኢሉ ነኝ። እኔ የከበደኝ ነገር ቢኖር እኔ ያልኩት ሐሳብ ሁልጊዜም ትክክል ነው ብዬ አስባለሁ። አዲስ ሙሽሮች ትዳር ስትይዙ ለመጀመሪያ ዓመትም ይሁን ከዛ በታች ሊሆን ይችላል መግባባት ሊያቅታችሁ ይችላል። በዛን ሰዓት ብዙ ነገሮችን ልታስቡ ትችላላችሁ። ሁለታችሁም የመጣችሁበት መንገድ፣ አስተሳሰብ፣ የብስለት ደረጃ፣ የላይፍ ኤክስፒሪየንሳችሁ የተለያየ ሊሆን ስለሚችል ሁለታችሁም እንደራሳችሁ በጣም ትክክል ናችሁ። ነገር ግን ይህችን ጊዜ በመደማመጥ በመነጋገር ማለፍ ከቻላችሁ ቀስ በቀስ ከሁለት የተለያየ ሐሳብ ወደ አንድ መምጣት ትጀምራላችሁ። እውነተኛ ፍቅርና መከባበር መደማመጥንም ታካብታላችሁ። ከመጀመሪያ የፍቅር ቆይታ የበለጠ ትዳር ውስጥ እየቆያችሁ ስትሄዱ በአይን ራሱ መናበብ ትጀምራላችሁ። የመጀመሪያ የትዳር ዓመታት ላይ ግጭቶች ቢኖሩም በፍጹም ሶስተኛ ሰውን አታስገቡ። ያንቺ ቤተሰብ ልጅ ተጎዳች እንጂ እሱ ተጎዳ አይሉም። የሱም እንደዛው። ነገ ላይ እናንተ ብትስማሙ እንኳን ቤተሰብ ለባልሽ ወይም ለሚስት ጥሩ አመለካከት አይኖራቸውም። በዛ ምክንያት የእናንተም ክፍተት የሰፋ ይሆናል። ሁሉም የምታዩት ባለትዳር 5 ዓመትና ከዛ በላይ የቆዩት እናንተ ያሳለፋችሁትን አለመግባባት በደንብ አድርገው አሳልፈውታል። ነገር ግን ሁሉም ሰው ፍቅሩን እንጂ ጸቡን ሊያሳያችሁ አይፈልግም። አይደለም ሰውና ሰው ምላስና ጥርስም ይጋጫል። ግን አለመግባባቱ በምን መንገድ እፈተዋለሁ ብሎ በብልሃት ማሰብ ነው፣ ሰላም መፍጠር ነው። በትዳር እየቆያችሁ ስትሄዱ ይበልጥ እየተዋደዳችሁ እየተግባባችሁ እየተፋቀራችሁ ትሄዳላችሁ። አዲስ ሙሽሮች ለመጀመሪያ ጊዜ አለመግባባት ሲፈጠር መረበሽና መደናገጥ የለባችሁም። ሁሉም ባለትዳሮች ያሳለፉት ነገር ሊሆን ስለሚችል ያንን ለማለት እወዳለሁ። እድሜ ዘመናችሁን ግጭታችሁም ይቆያል ማለት አይደለም። ከፍቅር የበለጠ ደግሞ መከባበር መብለጥ እንዳለበት ማሰብ አለባችሁ። አይ ቲንክ ይጠቅማችኋል ብዬ አስባለሁ። ቴንክ ዩ ፎር ዋቺንግ ባይ